ምዕራፍ 2 ስለ መጀመሪያው ሰው ስለ አዳም ቁጥር 18 ላይ እግዚአብሔር ሲናገር እንደዚህ ይላል። እግዚአብሔር አምላክም ማለት ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ተመልከቱ፣ የሚመቸውን ረዳቶች እንፍጠርለት አይደለም የሚለው፣ ረዳት እንፍጠርለት። ሙግቱን እንደሰማችሁት ነው። ዘፍጥረት ላይ አዳም ብቻውን ይሆን ዘንድ ጥሩ ስላልሆነ አጋዥ እንፍጠርለት ተብሏል። አጋዦች አልተባለም በማለት ከአንድ በላይ ጋብቻን ለመቃወም ሞክሯል ወገናችን። ነገር ግን እንደ እግዚአብሔር ቃል አንድ ሰው ሚስት ካነሰው ጨምሮ ማግባት እንደሚችል ራሱ እግዚአብሔር ተናግሯል። ለሳምፕል ያክል 2ኛ ሳሙኤል ምዕራፍ 12 ቁጥር 8 መመልከት ይችላሉ። ነገር ግን ይህ ኦርቶዶክስ ወገናችን አንድ ብቻ የሚል ሙግት ይዞ ስለመጣ አዳምና እግዚአብሔርን እናነጻጽራለን። አዳም ብቻውን ነበረ፣ ብቻውን ይሆን ዘንድ ጥሩ ስላልሆነ አጋዥ ተሰርቶለታል። እግዚአብሔር አንድ ነው። መጽሐፍ ቅዱስ ላይ ዘፍጥረትም ላይ ብሉይ ኪዳንም ላይ አዲስ ኪዳንም ላይ አንድ ነው። ነገር ግን ኦርቶዶክሶች እና መሰል ክርስቲያኖች እግዚአብሔር አንድ ብቻ ከሚሆን አጋዥ እንፍጠርለት በማለት የማርያምን ልጅ እግዚአብሔር አድርገዋል፣ መንፈስ ቅዱስን እግዚአብሔር አድርገዋል። ነገር ግን እግዚአብሔርን ያጋዥ ያስፈልገኛል አላለም። ኦርቶዶክሶች የሥላሴ ዶክትሪን አማኞች ናቸው። አይ እግዚአብሔር ብቻውን ይሆን ዘንድ ጥሩ አይደለም፣ አጋር ያስፈልገዋል፣ የማርያም ልጅ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው ብለው ራሳቸው ወስነው ራሳቸው ደግማና ቆኖና አድርገው ለእግዚአብሔር አጋዥ ፈጥረውለታል። አዳም ብቻውን ይሆን ዘንድ ጥሩ ስላልሆነ እግዚአብሔር ለአዳም ፈጥሯል። ኦርቶዶክሶች ደግሞ እግዚአብሔር ብቻውን ይሆን ዘንድ ጥሩ ስላልሆነ የማርያምን ልጅ እግዚአብሔር አደረጉ፣ መንፈስ ቅዱስን እግዚአብሔር አደረጉ። መጽሐፍ ቅዱስ ግን እግዚአብሔርን ያጋዥ ያስፈልገኛል አላለም። እንደውም ምን ብቻዬን ነኝ፣ ከብቻዬን ምድርና ሰማይን ስፈጥር እኔ ጋር ማን ነበረ እያለ ይዝታል። ለምሳሌ ሐዋርያው ጳውሎስ ለጢሞቴዎስ በላከው ደብዳቤ ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ይሁን አሜን። እዛው ጢሞቴዎስ ላይ አንድ እግዚአብሔር አለና ይላል። የእግዚአብሔር አጋዥ አለ አላለም። 2 እግዚአብሔር አለና 3 እግዚአብሔር አለና አላለም። መዝሙር 148 ላይ የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሏልና፣ የእግዚአብሔር ስም ብቻውን ከፍ ከፍ ብሏልና። እንደዚሁም 1ኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ የጌቶች ጌታ የአማልክቶች አምላክ አንድ አምላክ አብ አለን ነው የሚለው። 2 አምላክ ኢየሱስና አብ ወይም 3 አምላክ አብ ኢየሱስና መንፈስ ቅዱስ አለን አላለም። አንድ አምላክ አብ አለን ነው የተባለው። መዝሙር 136 ላይ እርሱ ብቻውን ታላላቅ ተአምራትን ያደረገ ምሕረቱ ለዘላለም ነውና ይላል። አዳም ብቻውን ይሆን ዘንድ ጥሩ ስላልሆነ አጋዥ ተደርጎለታል። አዳም ከአጋዡ ጋር ነው ማንኛውም ነገር ያደረገው። እግዚአብሔር ግን ካለማንም አጋዥ ነው። ብቻውን ታላላቅ ብርሃንን ያደረገው ብርሃንን። ኢሳይያስ 44:24 ላይ ከማኅፀን የሰራህ የሚበጅህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርሁ ሰማያትን ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ፣ ከኔ ጋር ማን ነበረ? እኔ ብቻ ነኝ የፈጠርኩ የሰራው እኔ ነኝ፣ ከኔ ጋር ማን ነበረ እያለ ይዝታል። አዳም ግን ይሆናለችው አጋዥ ስላስፈልገው። እግዚአብሔር ግን አጋዥ አለው አይደል? መጽሐፍ ቅዱስ እሱ ራሱ እኔ ብቻ ነኝ የሰራሁት ከኔ ጋር ማን ነበረ እያለ ይዝታል። እግዚአብሔር ደግሞ አብ ነው። ሐዋርያት ኢየሱስ እግዚአብሔር እንዳልሆነ በደንብ ፎከስ አድርገው ነጥለው አስተምረዋል። ኢየሱስ የእግዚአብሔር አገልጋይ ነው። እግዚአብሔር ደግሞ ብቸኛ እኔ ብቻዬን ሰራሁኝ እያለ የሚፎክር ፈጣሪ ነው ማለት ነው እንደ መጽሐፍ ቅዱስ።